እነዚህ ሁለቱ ድስቶች ከአንድ እሽግ ውስጥ የተፈቱ ድስቶች ናቸው። ይሄ በጣም ንጹህ ነው፣ ይሄ ተበላሽቷል። ይሄ የተበላሸበትን ምክንያት ልንገራችሁ። ጥለውት ሄደው ረስተውት አሩ ነው እንደዚህ ሆነ። አያችሁ ቂጡ ራሱ እንዴት እንደሆነ። ለምን መሰላችሁ እንደዚህ ሆነው? መነሳት ባለበት ጊዜ ስላልተነሳ እስከ ወዲያኛው እንዳንጠቀምበት አድርጎ ነው ያበላሸብን። ምን ልላችሁ መሰላችሁ? ጊዜ መነሳት ባለብን ጊዜ ካልተነሳን፣ መንቃት ባለብን ጊዜ ካልነቃን እጣ ፈንታችን የሚሆነው ይሄ ነው። ይኸው መጨረሻችን የሚሆነው እስከ ወዲያኛው እንዳንጠቅም አድርጎ ነው የሚያበላሸን። ስለዚህ በዚህ ወጣትነታችን አቅም ባለን ጊዜ እማንነቃና እማንተጋ ከሆነ እመኑኝ እግዚአብሔር ይሁነን፣ በቃ እግዚአብሔር ይሁነን። አንድ ሰው ነው በየሄደበት አመል አለበት እግዚአብሔር በቃ ስለ እግዚአብሔር መልካምነት የማውራት በቃ እግዚአብሔር እንደዚህ ፍቅር ነው መልካም ነው እያለ በቃ በጣም ያወራልና አንድ ጸጉር ቤት ጸጉሩ ሊስተካከል ገባና እንደለመደው ለጸጉር ቆራጩ እግዚአብሔር ሲያወራው ልጁ ወደ ኮስተር ሄደና አይ ወዳጄ ስነ ስርዓት ያዝ በቃ እግዚአብሔር የሚባል ነገር የለም። እግዚአብሔር ቢኖር የሁሉ ጎዳና ላይ ያለው ህፃን ሁሉ ያለ ጥፋቱ ሲወለድ ሆስፒታል ሂድስቲ ማረኝ ፈውሰኝ አይደለም በቃ ግደለኝ ልረፍ የሚል ጸሎቶችን ለምን እነዛን ሰዎች ለምን አይፈውሳቸውም? ይህ ሁሉ ምን ሰሞን ጦርነት ለምን አያስቆም ብሎ እግዚአብሔር የለም የሚልበትን ምክንያቶች ይደረደታል። ከዛ ሰውየው የምርም ማለት ነው ጥያቄ ጠየቀ። እንዴት እግዚአብሔር ለነዚህ ጉዳዮች መልስ አልሰጠም ብሎ ጸጉሩንም ግማሹን እንደተስተካከለ ቆይ ከዚህ በላይ መስማት አልችልም ብሎ ፈቶ እየሮጠ ሲወጣ ከውጪ ጸጉሩም ጺሙም ያለቅጥ አድጎ ወደ ማስፈራት ደረጃ የደረሰ ሰውዬ ከፊት ለፊት ይመጣል። እሺ አየው፣ ደስ አለው። እየሮጠ ገባ ወደ ጸጉር ቤት። ጸጉር ጎራጭ አንተ የለህም አለው። እንዴት እኔ ያለው ይላል። ቆሜ እያየኝ አየለህም የለህም እንደ አንተ ብትኖር ኖሮ ይሄ ሰውዬ ጸጉሩ ጺሙ እንደዚህ ሲበላሽ አንተ የት ነበርካል? እሱም ማን ጋር መጥቶ ስላልተስተካከለ ነው ሲሉ እነሱም እግዚአብሔር ጋር ጉዳያቸውን ስላላደረሱት እነሱ እዚህ ላይ ደርሶ ያልተስተካከለ የተበላሸ ነገር የለም ብሎ መለሰለት ይባላል። እግዚአብሔር ጉዳዮቻችንን ስላልሰጠነው ስላላስጠጋን ወደሱ እንጂ ስለሌላ አይደለም ዝም ያለ። እንደው ከፈቀድክልኝ አንድ ታሪክ ልንገራ። አንድ ወጣት በአንዲት የገበሬ ልጅ በቃ ፍቅር ይወድቃል። በጣም ይወዳታልና ሽማግሌ ይልካል ሊያገባ። ቆንጆዋ ልጅ አባት በጣም ብልህ ነበሩና እንግዲህ የፍቅር ጥያቄውን ተቀብያለሁ፣ ልጄንም እንዲያገባ ፈቅጃለሁ፣ ነገር ግን አንድ ቅድመ ሁኔታ አለኝ ይላሉ። ምንድነው ይላሉ ሽማግሌዎቹ? መስኩ ጋር ይወጣና በሬዎች የሚታሰሩበት ጋጥም ይባላል። እዛ ፊት ለፊት ይቆማል። 3 በሬዎች አንድ ባንድ ይለቀቃሉ። ከ3ቱ በሬዎች ውስጥ የአንዱን በሬ ጭራ መያዝ ከቻለ ልጄን ፈቅጄ ለትዳር እሰጠዋለሁ ይባላል። ልጁ ሽማግሌዎቹ ይሄንን ቅድመ ሁኔታ ሲነግሩት ምን ችግር አለው ይላል። ያው እንዳንተ ትንሽ ስፖርት የሚሰራ ነው እንደኔ አይደለም እና ችግር የለውም ይላል። በተባለው ሰዓት በተባለው ቦታ መስኩ ዳር ፊት ለፊት ይቆማል። ጋጣው ይከፈትና የመጀመሪያው ወይፈን ይለቀቃል። የመጀመሪያው ወይፈን በጣም ወፍራም ግዙፍ ነው። ልጁ ያይና አይ ይሄንን አሁን እዚህ ጋር ከምታገል ሁለተኛው ከዚህ ቀጠን ያለ ስለሚሆን ወይ ይሆናል ብዬ ተስፋ ስለማድረግ ሁለተኛውን ቢይዝ ይሻላል ይልና ይሄን ያሳልፈዋል። ሁለተኛው ይመጣል። ሁለተኛው ከቀድሙ በጣም የገዘፈ ነው፣ በዛ ላይ ቁጡ ነው። አይ አሁን እዚህንን መያዝ አይችልም፣ በቃ ቁጡ ነው፣ በቃ እንደውም አንስቶ ሰማይ ከመሬት ሊደባለቀው ነው የሚፈልገው ልጁን። ልጁ ይሸሻል፣ ተስፋ ያደርጋል ሶስተኛው ከነዚህ አነስ ያለ እንደሚሆንና ሶስተኛው ወይፈን ይወጣል። ሶስተኛው ወይፈን ሲወጣ በጣም ቀጫጫ ከቀድሞቹ በጣም ያነሰ ድቅቅ ያለ እንደው ገፋ ቢያደርገው የሚጥለው ልጁ በጣም በደስታ በቃ ያብዳል። ቆንጆዋ ልጅ በእጅ ያገኘው ይላል፣ ይዘጋጃል በሙሉ ኮንፊደንስ። ልክ ይሄ ወይፈን አጠገቡ ሲደርስ ጅራቱን ሊይዝ እጁን ሲሰነዝር ወይፈኑ ጅራት የለው። አልጠበኩኝም። አንዳንድ ጊዜ ኦፖርቹኒቲዎች 2-3 ሊመጡ ይችላሉ። የመጀመሪያውን የመሰለ ኦፖርቹኒቲ ግን የለም። አየ ምርጫዎች ሲኖሩን የመጀመሪያውን መጠቀም ባለመቻላችን ሁለተኛውን ሶስተኛው ምናምን ስንል መጨረሻ ላይ መያዝ ማንችለው ኦፖርቹኒቲ ነው የሚመጣው።